ስጋ 1100 that's so expensive እኔ 400 ምናምን ያለ ነው ማውቀው ግን ዶሮ ስንት ገብቷል አሁን የዶሮ ዋጋ ውድነት ግን በስሟም ጣራ ቄጤማ 50 ብር ነው የገዛነው እንዴት ናችሁ ሰላም ናችሁ በአሁኑ ደግሞ የገና ፕሮግራም እንደሚመስል ለመጀመሪያ ጊዜ በኢትዮጵያ ሳከብር አሳያችኋለሁ አሁን ከገና በፊት የገና ኢቭ ነውና አሚዝመንት ፓርክ ነው ከትንሽ ጌም እንጫወታለን ከቤተሰቦች ጋር ነው ያለው አብረን ሄድ ወገኖች ከዚህ ያሉ እናት ያለች እናትዬ ሳይ ሃይ ሳምርዬ ኢትዮጵያ ህዝብ ለልደት በዓል እንኳን በሰላም አደረሳችሁ መልካም ልደት ኢትዮጵያ ቆይታ ቆንጆ ነው ብዙ አላጣጣምኩትም ግን ቀሪ ጊዜው ቆንጆ እንደሚሆን አምናለሁ ቪዲዮ ላይ ሲታይ የነበረው መጫወቻ ምናምን ይፈልጋል ይሄ ነው እንዴ ዮርዲ ይሄ ያስፈራል ያለች ነው እግዚአብሔር ነው ይሄ ያስፈራው ግን እናት ትሞክሩታላችሁ የሰው ምክንያቱ አይተሳል ይሄ ግን ያስፈራል የኔ ከላይ ወጣ ከዛ ሲደርስ ማለት ነው ስለምትፈሪ ነው ወገን ያኛው በጣም ነው የሚያስፈራው ያኛው ይሄኛው ግን ያስፈራል በትራይ ነው ቦታ እንደሄድኩበት ማለት ነው ግን ያኛው ያስፈራልና ነው እንግዲህ ከማን ጋር እንደምጫወት አላውቅም ሁሉም ፈርታ አሁን የሚቀል ምናምን ነገር ብለው ይሄ ባሉን ባስኬት እንጫወታለን ማለት ነው ሁላችንም ነው የምንጫወት ሁለት ነው አንዳንድ ሰው ነው መቀመጥ ብቻ ተብሎ ለየብቻ ነው የተቀመጠው it would be much fun ሁላችንም አንድ ላይ ብንሆን ሲጮህ ምናምን ነገር ለመቅረጽ I don't know this one is like the easiest one I don't know how እንትን ትንሽ ፈርቶ ነበር ያኛውም የሚከብድ አይነት አይደለም ይሄ የሚከብድ ይሄኛው ሜቢ ሊከብድ ይችላል ወደ ታች በጣም የሚያስፈራ አይነት ነገር ይመስላል ከዛ አንድ ደግሞ ከዛኛው የሚያስፈራል ይሄኛው ግን አሁን ያለንበት ግን like the easiest one ወብዬ ትታያለች ዮርዲና ቡቹ አይታዩም ጭራሽ በጣም ያያየሻት ነው ዮርዲና ቡቹ ወይ ፈርተሻ አልፈራሽም በጣም ዮርዲ ፈርተሽ ነው oh my god this is so funny እናትዬ አይንሽን ጫፍኝ ማረ ከፈራሽ እናት ወዘት ከፍቶ እንዴት ነበር ነይ ጉድ ሳይ መስሎኝ ፈራሽም አልፈራም እውነት ቀስ ብለሽ ግን ያዞርሻል መጀመሪያ it's simple I told you right yes ፈራሽ አልፈራሽም አላዞርሽም next destination እፎይ ፒዛ ቅድም የእንትን ምንድነው ቦራ የሆነ እንትን ይኖራል ብለን ነበር ያሰብነው ፌስቲቫል ምናምን ነገር የክሪስማስ ምንም ነገር አልነበረው ብቻ ነው ተጫውተን የወጣነው ከዛ ባዛር ለማየት ያስበን ነበር እሱም ደግሞ ጨርሷል በጣም ሌቱ ነው ወጣ ማለት ነው ስለዚህ አሁን ፒዛችን እኛ ሰፈር የተከፈተ እፎይ ፒዛ አለ ሁለት ነው እንትን ያለው ቦሌ ቡልቡላ የሚገኘው ይሄ ብራንች ነው ከታች አለ ከፈለጋስ እንደገና ደግሞ ከላይም አለ ይሄኛው የላይኛው ፓርት ነው ደከመኝ ፒዛ ሜኑ ሽልናዛ አኩኩሉ ፒዛ ሮስት ቺክን አለው ከዛ ቶማቶ አለው ካራሜላይዝ ኦኒየን እና ቺዝ እና ሻይ ደግሞ ሻያቸው so good that's why we want to eat like pizza and ዋርካ ሚለው ሳላድ አለ እና ሌላው ደግሞ አኩኩሉ ፒዛ ከዛ ዮርዲ ላርጅ እንትን አኩኩሉ ፒዛ ግን ሀፋ ከሌላው ጋር እሺ አኩኩሉና ምን ይሆን ታዲያ እንኳን ዳጋ ይሆን አኩኩሉ ሀፋ በቃ ከዛ ሻይ ውሃ ሙከራ 1 2 3 you look so beautiful do you want to say anything please መልካም ገና እንኳን አብሮ አደረሰን ኡቺዬ do you want to say anything no but say hi እንኳን አደረሳችሁ እሺ ሌላስ ባንቺ ቋንቋ ዋማዲጎና ሻጊቶት ቤተሰቤናዎት ቤተሰቦችሽ ምን ትበይ ትባላለች
ጓደኛዬ she's my best friend። ምግባችን መጥቷል። ይሄን ይመስላል። ፋፍና ያዘዝነው። ከዛ ደግሞ ማባያ ደግሞ ዳጣ ነገር ያመጣው። እንዴት ማሰልቴ ስኩል ለማወቅ I got the tea. ሲጣፍጥዩ ግን ወይኔ ስኳር አታርጊበት ምንላት ናን አለው ሚንት ነው እንጂ ሚንት አለው ማለት ቴስት ሶ ጉድ እግዚአብሔር በጣም ነው በጣም አንዴ ላስቀምስሽ አንዴ ቅመሽ ትንሽ ፒዛው ምንም አይደለም ኮምፔር ቱ ምንም አይደለም እውነት ለኔ ምንም አይደለም ሻዩ ግን ፐርፌክት ከፒዛው ጋር ደግሞ ፐርፌክት ኮምቢኔሽን እና ሁላችንም ደግሞ ሪቪው እንሰጣለን እንዴት እንደሆነ ምግቡ አሁን ሪቪው ልንሰጥ ነው ከርድ እንጀምራለን ፒዛው 10 ሻዩ 10 ነው ማለት ወብዬስ ምግቡ እንዴት ነበረ ምግቡ እንዴት ነበረ ጅስላል ከአስር ስንት ትሰጪዋለሽ ከአስር ስንት አራት እሺ አንቺ ምግብ ስንት ትሰጪዋለሽ ከአስሩ 10 እሺ ከዛ በጣይ እላፊኝ እኔ የበላሁትን አቮካዶ የለውም እንደምፈልገው አይደለም በቃ 6 እኔ ደግሞ ከሻዩ መጀመሪያ ልጀምር ሻዩ በጣም ነው የሚጣፍጥ ሚንት አለው በጣም ይታወቃል ሚንት ፍሌቨሩ ከ10 10 ቤቱ ደግሞ ስኔድ ቤቱ በጣም ነው የሚያምር ኢትስ ኪዩት ከጓደኛችሁ ጋር ብትመጡ ከቤተሰብ ጋር ኢትስ ካይንድ ኦፍ ፋንሲ ምናምን ቫይብ አለው ላይክ ደስ የሚል ይችላል ለማድረግ ለመቀመጥ ምናምን ይችላል የሆነ ኳይት የሆነ ፕሌስ ነውና 10 ከ10 ቤቱ ራሱ በጣም ደስ ይላል የሆነ ዲኮር አድ ቢያደርጉበት that would be nice so I'm going to change my mind 8 to 10 ግን አሪፍ ነው ጌታን ቶታሊ አሪፍ ነው ምግቡ ግን እኔ ፒዛውን ብዙ አልወደድኩትም ኮምፔር ቱ the other place ከሻዩ ጋር አሪፍ ነው አብሮ ሄዳል ግን ከ10 5 ሰጠዋለሁ አሪፍ ነው አይ ቲንክ አኩኩሉ የሚለው ነው መሰለኝ ሞር ቺክን ያለው እሱኛው አሪፍ ነው እንደውም ከፔፐሮኒ ካለው አንፃር ማለት ነው ግን ኦቨርኦል ሁሉ ነገሩ አሪፍ ነው መጣችሁ ቼክ አድርጉት መልካም በዓል ይሁንላችሁ ደግሞ አሁን ደግሞ የበዓሉ ዋጋ ምን እንደሚመስል አሁን ያለነው ማርት ትኩስ ነገር ምናምን አላቸው ከዛ they have the drink እኔ የምወደው አይነት ድሪንክ አለ እስኪ ለሚቼክ እዛ ከዚህ ደግሞ እንትን አለ ጣፋጭ ምናምን ነገር ሳልመን ምናምን አላቸው ቺክንም አለ ሶሴጅ አላችሁ የስጋ ምናምን ከፈለጋችሁ ደግሞ ከዚህ ስጋ አለ ዳሮስቶ ምናምን ይሆን ቆጮም ከላይ አለ እውነት ዳጣም አለ የገና የበዓል ጥቅል አገልግሎት ከፈለጋችሁ ደግሞ 1200 ሙሉ በግ የዱለት ግብአቶች 1 ኪሎ የበሬ ስጋ የተፈጨ ደግሞ የዶሮ ጥቅል ከፈለጋችሁ ደግሞ 1965 everything include አድርጎ ማለት ነው ዶሮ ግማሽ ኪሎ አይብ 7 ኪሎ ቀይ ሽንኩርት ሩብ ኪሎ ሎሚ 12 እንቁላል ሩብ ኪሎ ነጭ ሽንኩርት it's good ይሄ ደግሞ ልዩ የቅጣት ከፈለጋችሁ 13 ኪሎ የበግ ቅርጫ ኤክስፖ ጥቅል ደግሞ አለ ከፈለጋችሁ ይሄ ደግሞ የህፃናት ምግቦች ምናምን አሉ ከኢትዮጵያ የታዛ የኢትዮጵያ ግብአት ሆኖ ማለት ነው ኦትስ እና ሃኒ ያለው ምናምን ነገር it's nice ልጆች ናላችሁ ምናምን ነገር እንደዚህ አይነት ነገር ጥሩ and they have the spicy chicken noodles እዛ ፍሩት ከፈለጋችሁ they have everything they have this one የወተት ግብአት አይነቶች ደግሞ አለ ከዚህ and they have the sauce too ኮፊ ደግሞ የኮፊ አይነቶች ማዶ ኮፊ ሀዲሮ አቦል ኮፊ ዳኦ ኮፊ they have chia seeds ከፈለጋችሁ ዋጋው ስንት ነው 1080 ብር
20 ትኖር መከለሻ እኔ መከለሻ ይሄን ቅመም እንዴት እንደምወደው ስፖንሰር ብታረጉ በጣም ደስ ይለኛል። ለቅመሞቹ ሁሉ አውራ የሆነው መከለሻ ቅመም ለበዓላት ለማንኛውም ያበሻ ምግብ መስራት ከፈለጋችሁ ይኩና ይጠቀሙት። እውነት አይ ላቭ ዲስ ይሄ መከለሻ ቅመም እንዴት ነው የምወደው ግን ናይስ ምግባችሁ እንዴት ነው የሚያጣፍጥ ለጾም ለፍስክ ይሆናል። የኢትዮጵያ ባይቦል ገና ሴሌብሬሽን ምናምን ነገር ባጭሩ ለና ያለ ጸጉሮቹ እየቆሙ ነው። ሃይ ሰላም ናችሁ? እንዴት ናችሁ? እንኳን ለጌታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። አሁን ደግሞ ሻፕ ልናደርግ አንዳንድ ነገር እንሄዳለን። ስጋ ምናምን አልገዛንም። በጠዋት ተነስተን እሱን ነገር ሻፕ እናደርጋለን። አብረን እንሄድ። ጤማ ገዝተናል። ለጉራጌ ጎመን ገዝተናል። አሁን የሚቀረን ስጋ ነው። ስጋ ገዝተን ወደ ቤታችን ሄደን ደግሞ ኮክ እናደርጋለን። ኑሮ ውድነት ግን በስሟም ጣራ። ስንት ብር ነው የገዛነው? ቄጤማ 50 ብር ነው የገዛነው። የጉራጌ ጎመን ጥንጥ ነው ራሱ። ስንት ብር ነው? 40 ብር። በስማ ባትሪ 30 ብር። 30 ብር ነው 60 ብር ነው? 30 ብር 60 ብር 60 ብር። I can't. It's so hard. ቅድም ከገባንበት ስጋ ቤት ወጥተን አሁን ሌላ ስጋ ቤት ገብተናል። ያ ስጦታ እንደየባለቤቱ ይወሰናል። ማለት ያ ሰው ምን ይወዳል፣ ምን አይነት ከለር ሊሆን ይችላል፣ የሚወዳቸው ማለት ይችላል። ምን ይወዳል ብለን መስጠት ሞራሊፍ ይሆናል። 1 ኪሎ ስጋ ደግሞ የገዛ ነው 1100 ምላስ እና ሰንበር ስንት ነው? 400። ያኛው ደግሞ አጥንት ጎደን አጥንት ስንት ነው? 400። ዋጋው እንደዚህ ይመስላል። አሁን ባለው ደረጃ ኪሎ ስጋ 1100 that's so expensive። እኔ 400 ምናምን እያለ ነው የማውቀው፣ ግን 1100 በጣም ውድ ነው። ዶሮ ስንት ገብቷል አሁን? የዶሮ ዋጋ 2000። ዶሮ ብዙም አልተወደደም። አይ ቲንክ ድሮም ሺህ ምናምን ነበረ። ጥሩ ነው ፕራይሱ። ግን እንትን ከፈለጋችሁ ሱፐር ማርኬት እና ዲስካውንት አላቸው። አይ ቲንክ it's much better ከዛ ብትገዙ ይሻላል እንደዚህ ስጋ ቤት ከመግዛት። ካለበዛ ማሳረድ ይችላል። የአንድ በግ ዋጋ አይ ቲንክ 10000 ምናምን ነው። 10000 ደግሞ 12 ነው 12000 ምናምን የአንድ በግ ዋጋ። ቁርስ እየተሰራልን ነው። ዮርዲን የመሰለ የሚገርም ጥብስ እየጠበሰችልን ነው። ከዚህ ገና ስጋዋል ነው። ያኛው ብላስና ሰንበር ነው። ይሄኛው ነው ዲኮር ያደረግነው። እንዳሰብነው አይደለም፣ በደንብ አልበቃንም የነበረና ክሪስማስ ትሪ ነገር ለማድረግ አስበን ነበር፣ አልሆነም። my outfit let me show you ያሰራችልኝ outfit ነው። እንዴት እንደሚያምር ለቤት so cute giving a vibe። ከዚህ ደግሞ ginger bread አለን ነው። ginger bread ከቡችዬ ጋር በኋላ እናደርጋለን። ከዛ ላይቴኛው ደግሞ hot chocolate አይነት vibe ያለው ነው። Now it is. Food is ready. My sister, she told me to wash our hands. ምግቡን ቆርሰ ባርከስተ ይሄን ያጡትን ደግሞ እሰባቸው ከማያልቁ በረከት ወሰጣቸው። እኛም ተመግበን ለክብርህ እንደሆነ እርዳ ኢየሱስ። ጤማችን እንደዚህ ነስንሰን አሁን ቡናችንን እንጠጣለን። የሴት እንግዳ የለውም እንደሚባለው። አሁን እኔ ደግሞ ጎመን በስጋ እየሰራው ነው ላሳያችሁ። አጥንቱ ኦልሬዲ ተቀቅሏል። ጎመኑም ይኸው ተቀቅሏል። ከዛ ሚክስ እናደርገዋለን። ቅቤ ሆናል፣ ሚጥሚጣ፣ ኮረሪማ፣ ትንሽ ዘይት፣ በቃ እንደዛ አድርገን እንሰራዋለን ማለት ነው። ጎመን በስጋ ስጋም አለ፣ ስጋም እንጨምርበታለን። አጥንትና ስጋ እናደርግበታለን። ይሄኛው አጥንት ፓርቱ ነው። ከዛ ስጋ ፓርቱ እናደርገዋለን። እሺ ደግሞ ዳቦ እየጋገርን ነው።
ዳቦ በእንትን ነበር መጋገር የፈለግነው በኮባ የለም አልቆ ነበረ በጠዋት ስንሄድ። ስጋውን ጨምሬበታለሁ። ጎመን ጨምራለን። ቅመማ ቅመም ሆነ በቃ ፏፈሽ አለቀ። በጣም ኢዚ የሆነ ስራ ማለት ነው። ጎመን በስጋዬ በቃ እሱ ነው የሚጣፍጥ። ብሉ እንዴት እንደሆነ ትነግሩኛላችሁ። ጎመን በስጋዬ እሺ። ምግቡን ምንድነው? ቀይ ወጡን የሰራችሁ የእርድ እንጀራ የጋገረች ውቤ፣ ጎመን የሰራችሁ ኦብቪስሊ ዋን ሙያተኛ የሆነችው ሳምሪ። ስጋው ግን በደንብ አልበሰለም። ኤቭሪቲንግ ሉክ ጉድ ቴስት ጉድ። ዋና ደግሞ ትልቁ አስተዋጽኦ ያደረገችው ለዚህ ሁሉ ፈንድ ያደረገችው ማናት? በለጡ ጸጋዬ። ጭብጨባ በሉ ቡቹ በል። ሜሪ ክሪስማስ ኤቭሪዋን፣ መልካም ገና። እና ሙሉ ፕሮሰሱን እንሰራ እናሳያችሁ። ፋይናል አውትካሙ ግን እንደሚመስል እናሳያችኋለን። ከቡችዬ ጋር እና ከውብዬ ጋር አብረን እንሰራለን። አለ መስሪያው ማለት ነው። ቤቱ እንደዚህ ፋይናል አውትካሙ የሚሆነው እንደዚህ አለና እናሳያችኋለን። እና ጂንጀር ብሬዱ ፋይናሊ ይሄን ይመስላል። ኢትስ ናት ፐርፌክት፣ ኢትስ ናት ጉድ። ግማሹን ቡቹ በጨርሶታል ሲጀመር። The cake from Labia in Rose. It's fully custard cake. I was craving this cake. እና መጀመሪያ ላይ ራሱ እንትን ብዬ ነበር ዮርዲን አምጥልላት ያሰብኩት የነበረ ይሄን ኬክ ነው የነበረ። She got the big one. ለኔ ሶርቦሚ ለክሽናል አንቺ ቆይ ቁረጭልኝ እንጂ ታለ እስከምን ልቁረጥልሽ? ቆይ እንታ ኮኮ ደግሞ ታበኝ። እሺ ከኬኩ ጋር እንብላ። በስመ አብ that's so huge። እውነት ቆይ ጨምጨምሽልኝ እና ስኳር የሚባል ነገር አለ። አንድ ዶክተር ሚሪንዳ በበርገር እየበላ ኮሜንት ፉድ ያስቃል። ምን አለ ዶክተር ሚሪንዳ በበርገር እየበላ ነው። ነው ግን The best.